እናቴ አመመሽ ወይ መጣውልሽ እናቴ አስቤዛል ተሟላለሽም መጣው እናቴ ምንድነው ደበረሽ ሐኪም ቤት ልውሰድሽ እናቴ የፈለገ እምነት ተከታይቶ وصاحبهما في الدنيا معروف አንተ ያለ ላይ ርባት አንተ ያለ ላይ ጠማት አንተ ያለሽ ላትከጅል በሃይማኖት ጉዳይ ብቻ ሲመጡብህ ለኩም ዲኑኩም ወሊየዲን እናቴ አንቺም በሃይማኖትሽ ነሽ እኔም አላህ አዘዘኝ አንቺ የምታመልከው አዞሽ አይደል እዚህ ጋር መለያችን ነው እናት ከዚህ ውጭ ግን በሃይማኖት ጉዳይ በስተቀር እኔ አንቺን እንድخدም ካንቺ ጎን እንድቆም ስላንቺ ማንነን እንድከታተል አላህ አዘዞኛል ድንገት እናትም ሸሃዳ እንዳትይዝ ያረከው እኮ አንተ ልትሆን ትችላለህ ለምን ገምጫጫ የሆነ ባህሪ እሷ ጋር ያሳየው ነው የሆነ ነገር አድርግ ስትባል ትላለህ ስልክ ስትደውልልህ አታነሳላትም እንደውም እሷ የሌላ እምነት ተከታይ ስትሆን ሜዳ ላይ እስልምና ማሳየት አለብህ ሁሉም ሐጃ ከሷ በኋላ ሁሉም ሐጃ ከሱ በኋላ ከነሱ በላይ ሐጃ የለንም ዱንያ ላይ ለምን የነሱ ቃና አንተ የአላህ መላእክተኛ ወይ አባቴ ገንዘቤን ይከጅላል ሊወስድብኝ ይከጅላል ሲላቸው ምን ይገርማል እሱን ያሉት ገንዘብም አንተም የሱ ነው ያሉት እሱ ለገንዘቡ ክስ ሊያቀርብ ነበር ስለ ብሩሳን አንተም የሱ ቃና ነው ያሉት አላህ Subhanahu Wa Ta'ala እንግዲህ አጠገብ ብዙ አባት ብዙ እናት ቀብር ገብተዋል አላህ ቀብራቸውን አላህ ያሳምረው ረውደቱል ሚን ሪያዲል ጀና አላህ ያርጋቸው እኛም እንግዲህ ቀብር ገብተን የማይረሱ ልጆች አላህ ይስጠን ያው በዛም በዚህ ማለቁ አይቀርም ወደርንም ጠላንም እቺ ዱንያ ማለቁ አይቀርም